በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው መርሃ ግብራችን ይዤላችሁ የቀረብኩት በዐቢይ ጾም ካሉት ሳምንታት መካከል በአራተኛው ሳምንት የምናገኘውን መጻጉዕን በተመለከተ ይሆናል። በየጊዜው የምለቃቸው ትምህርቶች እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። ትምህርቱን እንድትከታተሉ በእግዚአብሔር ስም ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም አራተኛ ሳምንት መጻጉዕ። በዐቢይ ጾም ውስጥ ካሉት ሳምንታት መካከል አራተኛው እሁድ መጻጉዕ ይባላል። መጻጉዕ የተባለበትም ምክንያት በዚህ ሰንበት ከዋዜማው ጀምሮ የሚዘመረው ጾመ ድጓ ድውያንን መፈወሱን፣ ዕውራንን ማብራቱን የሚያነሳ በመሆኑ ነው። መጻጉዕ ማለት በሽተኛ ወይም በደዌ የተያዘ ሕመምተኛ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከፈወሳቸው በሽተኞች መካከል ረዘም ያለ ዕድሜያቸውን በሕመምና በሥቃይ ያሳለፉ ሰዎች ይገኙበታል። ይኸውም ዕድሜያቸው ከ12 ዓመት እስከ 38 ዓመት የሚደርስ ነው። እንዲሁም ከእናታቸው ማኅፀን ሲወጡ ጀምሮ ያለ ዓይን ብርሃን የተወለዱ ይገኙበታል። ከዚህም ሌላ ሙተው የተነሱና በሕይወት ዘመናቸው በአጋንንት ፈተና ይሰቃዩ የነበሩ ብዛት ያላቸው ሰዎች ይገኙበታል። እነዚህ ታሪኮች በየዕለቱ የሚነገሩና ትምህርት የሚሰጥባቸው መለኮታዊ ተግባር ቢሆኑም ቤተ ክርስቲያን እነዚህን ጌታችን መድኃኒታችን ኢየሱስ ክርስቶስ የሠራቸውን ድንቅ ሥራ በሚያመች መልኩ ሰብሰብ አድርጋ በዚህ በአራተኛው እሁድ ፈጣሪዋ ኢየሱስ ክርስቶስን ፈዋሴ ድውያን በማለት ታመሰግነዋለች። ከአራቱ ወንጌላውያን አንዱ የሆነው ወንጌላዊው ቅዱስ ዮሐንስ እንደ ጻፈልን በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ታሪኩን በሰፊው እናገኘዋለን። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5ም መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚህም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስከ አሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስወጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9። ቤተ ሳይዳ ማለት ቤተ ሳህል ወይም ምሕረት ማለት ነው።
የእግዚአብሔር መልአክ ለምን ይወርዳል ቢሉ ለቀድሶተ ማያት ወይም ውሃን ለመባረክ ነው። መልአኩ ውሃውን ባናወጠ በባረከ ጊዜ መጀመሪያ የገባ ሰው ብቻ መዳኑ በብሉይ ኪዳን ዘመን ፍጹም የሚባል ድህነተ ሥጋም ሆነ ድህነተ ነፍስ እንዳልነበረ ያስረዳናል። አንዳንድ ሰው በየዕለቱ መፈወሱ ደግሞ የእግዚአብሔር ምሕረት ፈጽሞ እንዳራቀ የሚያስገነዝበን ነው። አምስቱ መመላለሻዎች የተባሉት የአምስቱ አዕማደ ምስጢራት ምሳሌ ነው። መልአኩ የቀሳውስት፣ ውሃው ደግሞ የጥምቀት ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን ልትድን ትወዳለህን ብሎ የጠየቀው ስለ 3 ነገር ነው ብለው ሊቃውንተ ቤተ ክርስቲያን ያስረዱናል። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው መሆኑንና ሥጋ መልበሱን ለማጠየቅ ነው። ሁለተኛው ደግሞ እግዚአብሔር አምላክ ለሰው ልጆች ነፃ ፍቃድና ነፃ ምርጫ እንደሰጠን ይታወቃል። በዚህም ምክንያት ድህነታችን በግድ ሳይሆን በውዴታችን ሊሆን እንደሚገባ ለማስገንዘብ ነው። ሦስተኛው ደግሞ መጻጉዕ ወደፊት ፈውሰኝ ሳልለው በዕለተ ሰንበት ፈውሶኛል ብሎ የሚከስ ነውና ምክንያት ለማሳጣት መሆኑን ሊቃውንተ ቤተ ክርስቲያን ያስረዱናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ድውያንን መፈወሱን፣ ለምጽ ማንጻቱን፣ ዕውር ማብራቱን፣ አንካሶችን መርታቱን፣ ልምሾችን ማዳኑን፣ አጋንንት ማውጣቱን እየጠቃቀሰና እያነሳሳ ስለሚዘመር ዕለቱና ሳምንቱ መጻጉዕ ተብሏል። ስለዚህ ይህ ሰንበት የሕሙማን ፈውስ መታሰቢያ ዕለተ ሰንበት ነው ማለት ይቻላል። በዚህ በአራተኛው ሰንበት በመጻጉዕ ዕለት በቅዳሴ ላይ የሚነበቡት ምንባቦች አንደኛ የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 1 እስከ 26፣ ሁለተኛ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 14 እስከ 20፣ ሦስተኛ የሐዋርያት ሥራ ምዕራፍ 3 ቁጥር 1 እስከ 12፣ እንዲሁም የዕለቱ ምስባክ በመዝሙረ ዳዊት መዝሙር 40 ቁጥር 3 ላይ እግዚአብሔር በደዌ አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት አልሁ የሚለው ይነበባል። የዕለቱ ወንጌል በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ያለው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሀገራችን ለኢትዮጵያ ሰላም፣ ፍቅር፣ አንድነት፣ መተሳሰቡን ያድልልን። ተዋህዶ ሃይማኖታችንንና ሕዝቦቿን ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።